ሰላም ቅዱሳን ሰላም ይብዛላችሁ። ዛሬ አንድ መልእክት ላቀርባችሁ እፈልጋለሁ። ሐዋርያ ሥራ ምዕራፍ 17 ከቁጥር 24 እንዲህ ይላል፣ እናንተ ሰዎች እኔን ሰምታችሁ ብትሆኑ ኑሮ በዚህ ሁሉ ጣጣ ውስጥ አትገቡም ነበር ይላል ሐዋርያ ጳውሎስ። ከዛ በኋላ እንዲህ ይላል፣ በዚች ሌሊት የእግዚአብሔር መልአክ በጎኔ ቆሞ እንዲህ ብሎን ነበረ፣ አንተም ትሻገራለህ፣ መርከቡ ይሰበራል እንጂ በቄሳር ፊት ትቆማለህ፣ ከአንተም ጋር ያሉት አንዱም አይጠፉም አለ እና በቁጥር 44 ላይ እንዲህ ይላል። በዛ ቦታ ላይ ስናይ 44 ላይ እንዲህ ይላል፣ ብዙ መዋኘት የሚችሉ በመዋኘት ደግሞ የማይችሉት በተሰበረው በሳንቃ ላይ በመርከቡ ሰባራ ላይ ተሻገሩ ይላል። ሁሉም አለፉ ይላል። እኔ ለእናንተ አንድ ቃል እነግራችኋለሁ። በኢየሱስ በህይወታችሁ ከአውራቂስ የበለጠ ፈተና ብኖራችሁ እንኳን እናንተን ይቅርና ቤተሰባችሁን የሚያስፈራ ወጀብ ብኖራችሁ የሰማይ አምላክ ግን ለእናንተ ዛሬ አንድ ቃል ያሳልፋል። እንዲህ እላችኋለሁ፣ የምትሰጉ ነገር አይሰምጣችሁም፣ የምትጨናነቁ መስመር አያጠፋችሁም። የምታመልኩት አምላክ ያሻግራችኋል። እናንተን አያጠፋም። ወጀቡ ይቆማል፣ ፈተናው ይቆማል። ይሄ ወንጌል ያሻግራችኋል። በዚህ ወንጌል የምታምኑት ሁሉ ይህን መልእክት አመን ብላችሁ ተቀበሉ። ሰላም ይብዛላችሁ።